ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል አደረሳችሁ እያልን የሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡ ታጣቂዎች የፋኖ ኃይሎች እንዳልሆኑ ተገለጸ። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አራያ በክልል ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑን ተናግሯል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በሻሸመኔ ከተማ የበርበሬ ምርትን ከባዕድ ነገር ጋር ሲቀላቀል የነበረ ተቋም በጥቆማ ተያዘ። በዝርዝር መረጃችን እንመለስበታለን። ከውጭ ዜና ሐማስ እስራኤል ያቀረበችውን የተኩስ አቁም ጥያቄ በይፋ ውድቅ አደረገ። በዚህ መረጃ ላይ አልሸባብ የሶማሊያን ቁልፍ ከተማ መቆጣጠሩን ተከትሎ የአሜሪካና ሶማሊያ ጦር የአየር ድብደባ ፈጸሙ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። በአማራ ክልል ለምክክር ኮሚሽኑ አጀንዳቸውን ያቀረቡ ታጣቂዎች የፋኖ ኃይሎች እንዳልሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ተናገሩ። ፕሮፌሰር መስፍን አራያ እንዳሉት ታጣቂ ቡድኑ ወደ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም ማህበራት ተወካዮች መሳተፋቸውን ተገልጿል። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀሰው አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎችን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አራያ ተናግረዋል። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉትን ጥያቄዎች በአጀንዳነት ለኮሚሽኑ ያቀረበው በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ ትግሉን ማቆም ይቻላል በሚል እምነት መሆኑን ገልጿል። ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረቡት አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ መሆኑን ጠቁመው በታጣቂ ቡድኑ የቀረበው አጀንዳ አሁንም ከመግለጽ ተቆጥበዋል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አራያ በክልል ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑን ተናግረዋል። ለሀገራዊ ምክክር ኮሚሽኑ አጀንዳ አስገባ የተባለው ታጣቂ ቡድን ስለ ኮሚሽኑ ለማወቅ በተደጋጋሚ ሙከራ ማድረጉን የገለጹት ሰብሳቢው በመጨረሻም በኮሚሽኑ ላይ እምነት ስላደረባቸው በዚያ ምክንያት አጀንዳቸውን ልከዋል ብለዋል። በአማራ ክልል ውስጥ ከፋኖ ውጭ ራሳቸውን ችለው የሚንቀሳቀሱ በርካታ ቡድኖች አሉ ያሉት ሰብሳቢው ለኮሚሽኑ የምክክር አጀንዳውን ያስገባው ታጣቂ ቡድን ፋኖ አለመሆኑን በእርግጠኝነት እንደሚናገሩ ገልጸዋል። የታጣቂ ቡድኑ ማንነት ተጠይቀው ፈቃደኛ ያሉን ፕሮፌሰር መስፍን ምክንያታቸውን ማንነታቸውን መግለጽ የምንችለው ከእነርሱ ይሁንታ ስናገኝ ነው ብለዋል። ነገር ግን ታጣቂ ቡድኑ ማን መሆኑ እንዳይገለጽ አለመጠየቁን የጠቀሱት ሰብሳቢው እነርሱ ስለማንነታቸው መግለጽ ከፈለጉ ግን ማድረግ እንደሚችሉ እንደተነገራቸው አስረድተዋል። በሀገራዊ ምክክር ኮሚሽኑ ከአማራ ክልል በርካታ አጀንዳዎችን ማሰባሰቡን የተናገሩት ፕሮፌሰር መስፍን ከክልሉ አሁንም የተለያዩ ወገኖች አጀንዳዎችን እያመጡ መሆኑን ገልጸዋል። አጀንዳ የማሰባሰብ ሂደቱ ከትግራይ ክልል ከዲያስፖራና ከፌዴራል አሰባስበው ካጠናቀቁና በቅደም ተከተል ካስቀመጡ በኋላ ይፋ እንደሚያደርጉ የተናገሩት ሰብሳቢው ከዚህ በፊት ግን ማን ምን አይነት አጀንዳ እንዳቀረበ እንደማይገልጹ አመልክተዋል። ምክክር ኮሚሽኑ በተለያዩ የሀገሪቱ ክፍሎች ውስጥ ባካሄዳቸው የአጀንዳ ማሰባሰብ ማንነትን፣ አስተዳደርና ወሰንን፣ መልካም አስተዳደርን፣ ፍትህን፣ ህገ መንግስትን፣ ሰንደቅ ዓላማን የሚመለከቱ ጥያቄዎችን ማሰባሰቡን ፕሮፌሰር መስፍን አራያ ተናግረዋል። የአማራ ክልል በፋኖ ታጣቂዎችና በመንግስት ኃይሎች መካከል የሚካሄደው ግጭት 2 ዓመት ሊሞላ የተቃረበ ሲሆን እስካሁን በይፋ የሚታወቅ የሁለቱ ወገኖች በኩል ግጭቱን በንግግር ለማስቆም የሚያስችል እንቅስቃሴ የለም። በሻሸመኔ ከተማ የበርበሬ ምርትን ከባዕድ ነገር ጋር ሲቀላቀል የነበረ ተቋም በጥቆማ ተያዘ። ምግብን ከባዕድ ነገር ጋር መቀላቀል በህብረተሰብ ጤናና ኢኮኖሚ ላይ ከፍ ያለ ጉዳት የሚያደርስ አሳሳቢ ጉዳይ መሆኑንም የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ለህብረተሰቡ የሚቀርቡ የምርት አይነቶች ጥራታቸውና ደህንነታቸው ይጠበቅ ዘንድ የቁጥጥር ስራዎችን እየሰራ እንደሚገኝ ከዚሁ ጋር በተያያዘ ከፊታችን የሚከበረውን የትንሳኤን በዓል ምክንያት በማድረግ በሻሸመኔ ከተማ ባዕድ ነገርን ከበርበሬ ጋር በመቀላቀል ለህብረተሰቡ ሊያቀርብ የነበረ ተቋም መያዙን ይፋ አድርጓል። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ከጉምሩክ ኮሚሽን ሐዋሳ ቅርንጫፍ ኢንተለጀንስ ባለሙያዎች ከኦሮሚያ ጤና ቢሮና ጤና ነክ ግብዓት ጥራት ቁጥጥር ዳይሬክቶሬት እንዲሁም ከሻሸመኔ ከተማ ጤና መምሪያና ከሻሸመኔ ከተማ ፖሊስ ጋር ባካሄደው የሰርቬላንስ በታገዘ ክትትል ምርቱ ከመሰራጨቱ በፊት በቁጥጥር ስር መዋሉ ተገልጿል። በርበሬን ከባዕድ ነገር ጋር ሲቀላቀል የተገኘውን ተቋም ለመያዝ በተደረገው ኦፕሬሽን ተቋሙ በርበሬውን ለማቅለም ሲጠቀምበት የነበረው ቀሰም ቀለም፣ የበርበሬ ተረፈ ምርት የሆነ ፎሼ እንዲሁም
እንዲሁም ሌሎች ግብዓቶችን መያዝ የተቻለ ሲሆን በኦፕሬሽኑ ወቅት የሻሸመኔ ህዝብ ህገወጥ ተግባር ላይ የተሰማራውን ተቋም ለመያዝ ላደረጉት ከፍተኛ ርብርብ ምስጋና ማቅረቡን ከባለስልጣኑ ያገኘነው መረጃ ያመለክታል። ወደ ውጭ ዜና ስናልፍ ሐማስ እስራኤል ያቀረበችውን የተኩስ አቁም ጥያቄ በይፋ ውድቅ አደረገ። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የተቀሩት እስራኤላውያን ታጋቾችን ለመልቀቅ ለመደራደር ዝግጁ ነኝ ብሏል። የሐማስ ዋነኛ ተደራዳሪ ካሊል አልሃያ በቪዲዮ በሰጡት መግለጫ የኔታንያሁን የእስራኤል ጠቅላይ ሚኒስትር የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋቾችን አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገልጽ ሲሆን ከነዚህ መካከል 24ቱ በህይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁምን ማድረግን ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛሌን ስሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲሉ ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣናት እቅዱ እንደማይቀበሉ ለቢቢሲ ጠቁመው ነበር። ኔታንያሁና መንግስታቸውም ከፊል ስምምነቶቹን ለፖለቲካ አጀንዳቸው መሸፈኛ አድርገው ይጠቀማሉ። ምንም እንኳን ሁሉንም እስረኞች መስዋዕትነት የሚያደርግ ቢሆን ይህም ፈጽሞ ከምድረ ገጽ የማጥፋትና የረሃብ ጦርነታቸውን በማስቀጠል ላይ መሰረት ያደረገ ነው ሲሉ የሐማስ ዋነኛ ተደራዳሪ ሀያ ተናግረዋል። አክለውም ቡድኑ በእስራኤል የታሰሩ ፍልስጤማውያንን በእስራኤላውያን ታጋቾች ለመለወጥና ጦርነቱን ለማቆም ድርድር ለማድረግ ዝግጁ ነው ብሏል። ሐማስ ቀደም ሲል ጦርነቱን ለማቆም አጠቃላይ ስምምነትን ከግምት እንደሚያስገባ ተናግሮ የነበረ ቢሆንም ነገር ግን ሁለቱ ወገኖች ያንን የሚያመጣ የትኛውም አይነት ስምምነት ላይ አልደረሱም። የእስራኤል ዓላማ ሐማስን ሙሉ በሙሉ ትጥቅ ማስፈታትና ማጥፋት መሆኑን ይፋ አድርጋለች። አልሸባብ የሶማሊያን ቁልፍ ከተማ መቆጣጠሩን ተከትሎ የአሜሪካና ሶማሊያ ጦር የአየር ድብደባ ፈጸሙ። የሶማሊያ እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገ ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሊያ መንግስት ገለጸ። ከዋና ከተማይቱ ሞቃዲሾ በስተሰሜን በምትገኘው አዳነን ያባል ላይ በሚደረግ የተቀናጀ የአየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ማድረግ ማቀዱ ተነግሮ ነበር። የሶማሊያ ማስታወቂያ ሚኒስቴር መስሪያ ቤቱ በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉት 12 ታጣቂዎች መካከል የእስላማዊ ታጣቂ ቡድን አልሸባብ ከፍተኛ ተዋጊዎች እንደሚገኙበት ተናግረዋል። አልሸባብ ባለፈው ወር በፕሬዝዳንት ሀሰን ሼክ መሐመድ አጃቢ መኪኖች ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። ረቡዕ ረፋድ ላይ የሶማሊያ መከላከያና የአሜሪካ አፍሪካ ኮማንዶ አፍሪኮም የፈጸሙት የአየር ድብደባ በታጣቂዎች የሚፈጠረውን ስጋት ለማስወገድ ያለመ መሆኑን የማስታወቂያ ሚኒስትሩ አስታውቋል። በጥቃቱ ታጣቂዎቹ እንደ መሰባሰቢያና ምሽግ ይጠቀሙበት የነበረ ስፍራ ተመቷል ካሉ በኋላ ከምንም በላይ በሰላማዊ ሰዎች ላይ ጉዳት አልደረሰም ብሏል። በመካከለኛው ሸበሌ ክልል የሚገኘው አዳን ያባል እንደ አውሮፓውያን አቆጣጠር በ2016 በአልሸባብ ቁጥጥር ስር ከዋለ በኋላ የፌዴራል መንግስቱ ጦር በ2022 መልሶ ይዞታል። ረቡዕ ዕለት የአልሸባብ ተዋጊዎች ከተማይቱን ከወረሩ በኋላ በማለዳ ከባድ ውጊያ መቀስቀሱ ተነግሯል። በኋላም ቡድኑ ከተማዋን በቁጥጥር ስር መዋሉን የገለጹ ሲሆን ሁለት የአካባቢው ነዋሪዎች ለኤኤፍፒ የዜና ወኪል ታጣቂዎቹ አዳነን ያባልን መቆጣጠራቸውን አረጋግጠዋል። በአሁኑ ወቅት ከተማዋ በማን ቁጥጥር ስር እንዳለች መንግስት መግለጫው ላይ ያለው ነገር የለም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።